እንኳን ወደ መዝሙር ነጥብ በሰላም መጡ ውድ ቤተሰቦቻችን። ሰላም፣ እግዚአብሔር ይመስገን። ዛሬ ስለ እመቤታችን ቅድስት ድንግል ማርያም ክብርና ሞገስ የሚያስተምር ኃይለኛ መዝሙር ይዘንላችሁ ቀርበናል። ከመጨረሻው ከሆናችሁ ጥልቅ መጽሐፍ ቅዱሳዊ ትምህርት ያገኛሉ። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ፣ ሼር በማድረግም ሌሎችን ያግዙ። እሺ እንጀምር። 1. ልቦናዬ ያውጣ ውዳሴ ለክብርሽ። ሰላም ለኪ ድንግል ጸጋን የሞላብሽ። የጥቅሱ ትርጉም፣ ዘማሪው ልቡ እንዲናገር፣ እንዲጮህ፣ እንዲያውጅ እየጠራ ነው። የእመቤታችንን ክብር ለመናገር ልቡ ይጓል። ሰላም ለኪ ማለት የአክብሮት ሰላምታ ሲሆን፣ ጸጋን የሞላብሽ የሚለው ደግሞ በሉቃስ 1:28 ላይ የመልአኩ ገብርኤል ሰላምታ ትዝታ ነው። መጽሐፍ ቅዱሳዊ መሰረት፣ መልአኩ ገብርኤል ወደ ድንግል ማርያም ሲመጣ፣ ደስ ይበልሽ ጸጋ የሞላብሽ ሆይ፣ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ሉቃስ 1:28። ይህ ሰላምታ ድንግል ማርያም ከእግዚአብሔር ዘንድ ልዩ ሞገስን እንዳገኘች ያሳያል። ከሴቶች ሁሉ መካከል ተለይታ ተመርጣለች። ጸጋ ማለት በነፃ የሚሰጥ የእግዚአብሔር ስጦታ፣ ሞገስ፣ ቸርነት ማለት ነው። ድንግል ማርያም ጸጋ የሞላባት መሆኗ ልዩ የእግዚአብሔር ቸርነት እንዳረፈባት ያመለክታል። ልቦናዬ ያውጣ ማለት ምንድን ነው? ልቦና ማለት የአንድ ሰው ውስጣዊ ማንነት፣ ሙሉ ስሜቱ፣ አስተሳሰቡ ማለት ነው። ዘማሪው ልቡ እንዲያውጅ ሲል የሚፈልገው ማንኛውም ሰው ድንግል ማርያምን ሲያመሰግን በከንፈር ብቻ ሳይሆን ከልብ መሆን እንዳለበት ነው። እግዚአብሔር ልባችንን ይመለከታል እንጂ ከንፈራችንን አይደለም። 1 ሳሙኤል 16:7። ልንማረው የሚገባን ለእመቤታችን ያለን ክብርና ፍቅር ከልብ የመነጨ መሆን አለበት። ጸጋ የተሞላች ድንግል መሆኗ የእግዚአብሔር ልዩ ምርጫ ነው። መልአኩ እንኳን ሰላምታ ሰጥቷታል፣ እኛም ልናከብራት ይገባል። ልባችን ሁልጊዜ እግዚአብሔርንና እናቱን ለማመስገን ዝግጁ መሆን አለበት። 2. የእግዚአብሔር ከተማ የመለኮት ሀገር። ስለ አንቺ የሚነገር አለን ድንቅ ነገር። የጥቅሱ ትርጉም፣ ዘማሪው ድንግል ማርያምን የእግዚአብሔር ከተማ እና የመለኮት ሀገር እያላት ነው። ይህ ምን ማለት ነው? እግዚአብሔር የሚኖርባት፣ መለኮት ያደረባት ማለት ነው። በማኅፀኗ ጌታችን ኢየሱስ ክርስቶስን 9 ወር አሳድረዋለችና። መጽሐፍ ቅዱሳዊ መሰረት፣ በመዝሙረ ዳዊት 87:3 ላይ የእግዚአብሔር ከተማ ሆይ፣ ስለ አንቺ የከበረ ነገር ይነገራል ተብሏል። ይህ ትንቢት በቀጥታ ስለ ድንግል ማርያም የተነገረ ነው። ከተማ ማለት መኖሪያ ናት። ድንግል ማርያም የእግዚአብሔር ማደሪያ ሆናለች። የመለኮት ሀገር ማለት መለኮት የሰፈረባት፣ አምላክ ራሱ የኖረባት ማለት ነው። በቆላስይስ 2:9 ላይ በእርሱ የመለኮት ሙላት ሁሉ በአካል አድራለች ተብሏል። ይህ ምስጢር በድንግል ማርያም ማህፀን ተፈጽሟል። ስለ አንቺ የሚነገር አለን ድንቅ ነገር። ይህ ሐረግ የሚያሳየው ስለ ድንግል ማርያም የሚነገረው ነገር ሁሉ ድንቅ መሆኑን ነው። ድንግልናዋ፣ እናትነቷ፣ ትህትናዋ፣ መታዘዟ፣ አማላጅነቷ፣ ሁሉም ድንቅ ነው። እኛም ይህን ድንቅ ነገር እንናገራለን፣ እንመሰክራለን። ልንማረው የሚገባን፣ ድንግል ማርያም የእግዚአብሔር ማደሪያ ናት። በዚህ ልዩ ክብር ልናከብራት ይገባል። እግዚአብሔር በሰው መካከል ሊኖር ሲፈልግ ድንግል ማርያምን መረጣት። ስለ እናታችን የምንናገረው ነገር ሁሉ የክብርና የምስጋና መሆን አለበት። የእግዚአብሔር ተገኝነት በማርያም ማህፀን ውስጥ ያለውን ድንቅ ምስጢር ማሰላሰል አለብን። የነቢያት ድንግል የአበው ምሳሌ። እናቴ እልሻለሁ ቢበዛም በደሌ። የጥቅሱ ትርጉም
ዘማሪው እመቤታችንን የነቢያት ድንግል እና የአበው ምሳሌ እያላት ነው። ይህ ማለት የብሉይ ኪዳን ነቢያት ሁሉ ስለ እርሷ ተናግረዋል፣ አበውም ምሳሌ አድርገው ገልጸዋታል። መጽሐፍ ቅዱሳዊ መሰረት በብሉይ ኪዳን ውስጥ ስለ ድንግል ማርያም የተነገሩ ብዙ ምሳሌዎች አሉ። የኢያዕቆብ መሰላል ዘፍጥረት 28:12 መሰላሉ ሰማይንና ምድርን እንዳገናኘ ሁሉ ድንግል ማርያምም አምላክን ከሰው ጋር አገናኘች። የሚቃጠለው ቁጥቋጦ ዘጸአት 3:2 ቁጥቋጦ ሳይቃጠል እሳትን እንደተቀበለ ሁሉ ድንግል ማርያምም ድንግልናዋ ሳይጎዳ መለኮትን ተቀበለች። የአሮን በትር ዘኍልቍ 17:8 ያለ ውሃና አፈር ያፈራው በትር ድንግል ማርያም ያለ ዘር ክርስቶስን እንደጸነሰች ያሳያል። የኢሳይያስ ትንቢት ኢሳይያስ 7:14 እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ሲል በግልጽ ስለ እርሷ ተነበየ። እናቴ እልሻለሁ ቢበዛም በደሌ። ይህ ሐረግ የሚያሳየው ዘማሪው ምንም እንኳን ኃጢአቱ ቢበዛም እንኳ ድንግል ማርያምን እናቴ ለማለት እንደማያፍር ነው። ይህ ትልቅ እምነት ነው። ኃጢአተኛ መሆናችንን ስናውቅም እንኳ እናታችን እንደሆነች እናምናለን። በዮሐንስ 1:26-27 ላይ ጌታችን ኢየሱስ በመስቀል ላይ ሳለ እነሆ እናትህ በማለት ለዮሐንስ ድንግል ማርያምን እንደ እናት አደራ ሰጥቷታል። ይህ ማለት ድንግል ማርያም የሁላችንም እናት ናት ማለት ነው። ልንማረው የሚገባን ብሉይ ኪዳን ከመጀመሪያው ጀምሮ ስለ ድንግል ማርያም ምሳሌ ሲናገር ነበር። እመቤታችን በመስቀል ላይ የሁላችንም እናት ሆና ተሰጥታናለች። ኃጢአታችን ቢበዛም እንኳ እናቴ ብለን ልንጠራት እንችላለን። የነቢያት ትንቢት ሁሉ በእርሷ ተፈጽሟል። 4 ከቅዱሳን ሁሉ ያንቺ ክብር ይበልጣል። አምላክን ልጄ ነው ማንስ ብሎት ያውቃል? የጥቅሱ ትርጉም ይህ ክፍል የድንግል ማርያምን ልዩ ክብር ያሳያል። ከቅዱሳን ሁሉ ክብሯ ይበልጣል። ለምን? ምክንያቱም አምላክን ልጄ ማለት የምትችል እርሷ ብቻ ናትና። መጽሐፍ ቅዱሳዊ መሰረት ድንግል ማርያም ራሷ በሉቃስ 2:14 ጉዳይ እስከ 48 ላይ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆ ከእንግዲህ ወዲህ ትውልድ ሁሉ ብፅዕት ይሉኛል ብላለች። ይህ ትንቢት እስከ ዛሬ የተፈጸመ ነው። የድንግል ማርያም ክብር ከቅዱሳን ሁሉ የሚበልጠው ለምንድን ነው? እርሷ የእግዚአብሔር እናት ናት። ማንም ቅዱስ አምላክን አልወለደም። እርሷ ግን መለኮትን በሥጋ ወለደች። ያለ ኃጢአት ነች። ሌሎች ቅዱሳን ሁሉ ኃጢአተኞች ነበሩ። እርሷ ግን ከኃጢአት ነፃ ናት። ትልቋ አማላጅ ናት። የእናት ልመና ከልጇ ዘንድ ኃይል አለው። አምላክን ልጄ ነው ማንስ ብሎት ያውቃል? ይህ እጅግ አስደናቂ ሐረግ ነው። አምላክን ልጄ ማለት የምትችል ከፍጥረታት ሁሉ ድንግል ማርያም ብቻ ናት። ይህ ማዕረጓ ምን ያህል ከፍ ያለ እንደሆነ የሚያሳይ ነው። እርሷ ያለችበት ስፍራ ልዩ ነው። የአምላክ እናት መሆን ልንማረው የሚገባን የድንግል ማርያም ክብር ከቅዱሳን ሁሉ በላይ ነው። አምላክን ልጄ ማለት የምትችለው እርሷ ብቻ ናት። ትውልድ ሁሉ ብፅዕት ይላታል የሚለው ቃል እየተፈጸመ ነው። እርሷን ማክበር ማለት እግዚአብሔርን ማክበር ነው። 5 ሔዋን ባትታዘዝ ለእግዚአብሔር ቃል ሞትና መርገሙ ወደ ዓለም ገብቷል። የጥቅሱ ትርጉም ይህ ክፍል የሔዋንን አለመታዘዝ ከድንግል ማርያም መታዘዝ ጋር ያነጻጽራል። ሔዋን ባለመታዘዟ ሞትና መርገም ወደ ዓለም ገብቷል። መጽሐፍ ቅዱሳዊ መሰረት በዘፍጥረት 3 ላይ ሔዋን የእግዚአብሔርን ትእዛዝ ባለመታዘዟ ኃጢአት ወደ ዓለም ገባ። በሮሜ 5:12 ላይ ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት መጣ ተብሏል።
ነገር ግን ድንግል ማርያም የሔዋንን አለመታዘዝ በመታዘዝ ሰረዘችው። ሔዋን አትብሉ የሚለውን ቃል ሳትታዘዝ ስትቀር ማርያም ግን እንደ ቃልህ ይሁንልኝ አለች። የቤተ ክርስቲያን አባቶች ድንግል ማርያምን አዲሲቱ ሔዋን የሚሏት ለዚህ ነው። የመጀመሪያዋ ሔዋን ሞትን አመጣች፣ አዲሲቱ ሔዋን ግን ሕይወትን አመጣች። የመልአኩን ብስራት በእምነት ብትሰሚ፣ ሞገስን ተቀበልሽ በቀኙ እንድትቆሚ፣ ይህ የድንግል ማርያምን መታዘዝና እምነት ያሳያል። የመልአኩን ብስራት ሰምታ በእምነት ተቀበለችው። እንደ ቃልህ ይሁንልኝ ማለቷ ይህንኑ ነው። በዚህ ምክንያት በእግዚአብሔር ቀኝ ትቆማለች። በመዝሙረ ዳዊት 45:9 ላይ ንግሥቲቱ በቀኝህ ቆማለች የሚለው ስለ ድንግል ማርያም የተነገረ ትንቢት ነው። ልንማረው የሚገባን ሔዋን በአለመታዘዝ ሞትን አመጣች፣ ማርያም በመታዘዝ ሕይወትን አመጣች። የእግዚአብሔርን ቃል መስማትና መታዘዝ ታላቅ ሞገስን ያመጣል። የድንግል ማርያም እንደ ቃልህ ይሁንልኝ ማለት የምንማረው ትልቅ ትምህርት ነው። እምነትና ትሕትና ከእግዚአብሔር ዘንድ ታላቅ ስፍራ ያስገኛል። 6. ፍቅርሽ ጉልበት አለው፣ ባህሩን ያሻግራል። ልመናሽ ጽኑ ነው፣ ግዳጅ ይፈጽማል። የጥቅሱ ትርጉም ይህ ክፍል የድንግል ማርያምን አማላጅነት ኃይል ያሳያል። ፍቅሯ ባህርን ያሻግራል፣ ልመናዋ ግዳጅን ይፈጽማል። መጽሐፍ ቅዱሳዊ መሠረት የድንግል ማርያም አማላጅነት ኃይል በዮሐንስ 2 መስከረም 11 ላይ በቃና ዘገሊላ በተደረገው ሰርግ ላይ ተገልጧል። ወይኑ ባለቀ ጊዜ ድንግል ማርያም ወደ ልጇ ቀርባ ወይን የላቸውም አለችው። ኢየሱስ ጊዜው እንዳልደረሰ ቢነግራትም እርሷ ግን ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። ኢየሱስም ውሃውን ወደ ወይን ለወጠው። ይህ ታሪክ የሚያሳየው ፍቅሯ ጉልበት አለው። የሰዎችን ችግር አይታ ልቧ ተጨነቀ። ልመናዋ ጽኑ ነው። ኢየሱስ ጊዜው አልደረሰም ቢልም እርሷ ግን እምነቷን አላጣችም። ግዳጅ ይፈጽማል። ኢየሱስ የእናቱን ልመና ሰምቶ ተአምሩን አደረገ። ስለዚህ ድንግል ሆይ እንወድሻለን፣ ስምሽን ለልጅ ልጅ እንዘክራለን። ይህ የፍቅርና የክብር ቃል ኪዳን ነው። ዘማሪው ድንግል ማርያምን እንደሚወዳትና ስሟንም ለትውልድ እንደሚያስተላልፍ ቃል ገብቷል። ይህ የሉቃስ 2:12 ጉዳይ ፍጻሜ ነው። ልንማረው የሚገባን የድንግል ማርያም ፍቅር እና ልመና ታላቅ ኃይል አለው። በቃና ዘገሊላ እንደታየው ልመናዋ የልጇን ልብ ይነካል። እኛም ድንግል ማርያምን ወዳጅና አማላጅ አድርገን ልንጠራት ይገባል። ስሟን ለትውልድ ማስተላለፍ የእኛ ኃላፊነት ነው። 7. ቀድሞም አልነበረም ወደፊትም አይኖር። ከፍጥረታት ሁሉ በሰማይ በምድር። የጥቅሱ ትርጉም ይህ የመጨረሻው ክፍል የድንግል ማርያምን ልዩነትና ምርጥነት በማጉላት ይደመድማል። እንደ እርሷ ያለ ፍጡር ከዚህ በፊት አልነበረም፣ ወደፊትም አይኖርም። መጽሐፍ ቅዱሳዊ መሠረት ድንግል ማርያም ከፍጥረታት ሁሉ የምትበልጠው ለምንድን ነው? የእግዚአብሔር እናት ናት። ቴዎቶኮስ ፍጡር ሆና ፈጣሪን ወለደች። ይህ ፈጽሞ የማይደገም ልዩ ምስጢር ነው። ድንግልናዋ እና እናትነቷ አንድ ላይ ነው። ድንግል ሆና እናት መሆን የሚችል ማንም የለም። ከኃጢአት ነፃ ናት። ከቅዱሳን ሁሉ በላይ የሆነችው ከኃጢአት ፍጹም ነፃ ስለሆነች ነው። ከእግዚአብሔር በታች ዛሬም ተሞሽራ ድንግል ትታያለች። ከከበሩት ከብራ ተሞሽራ ማለት የተመረጠች፣ የተለየች ማለት ነው። ድንግል ማርያም ከእግዚአብሔር በታች ሆና ከሁሉ በላይ ክብር አላት። ከከበሩት ከብራ ማለት የተከበሩትን ሁሉ ትበልጣለች ማለት ነው። ይህ ለማጠቃለል በቆላስይስ 1:18 ላይ እንደተጻፈው ክርስቶስ በሁሉ ፊተኛ ይሆን ዘንድ እንደሆነ ሁሉ ድንግል ማርያምም ከፍጥረታት ሁሉ ፊተኛ ናት። ልንማረው የሚገባን
ድንግል ማርያም ከፍጥረታት ሁሉ በላይ የሆነች ልዩ ክብር አላት። እንደ እርሷ ያለ ከዚህ በፊት አልነበረም፣ ወደፊትም አይኖርም። ከእግዚአብሔር በታች ሆና ከሁሉ በላይ ክብር አላት። ይህን ልዩ ክብሯን አውቀን ልናከብራት ይገባል። የሁሉም ትምህርቶች ማጠቃለያ 1. የእግዚአብሔር ምርጫ። ድንግል ማርያም ከሴቶች ሁሉ ተመርጣ የአምላክ እናት ለመሆን በቃች። ይህ ምርጫ ከዘላለም በፊት የተደረገ ነው። 2. ትህትናዋና መታዘዟ። እንደ ቃልህ ይሁንልኝ ማለቷ ለእኛ ትልቅ ትምህርት ነው። የእግዚአብሔርን ፈቃድ በትህትና መቀበል እንዳለብን ታስተምረናለች። 3. አማላጅነቷ። በቃና ዘገሊላ እንደታየው የድንግል ማርያም ልመና ልዩ ኃይል አለው። እርሷን አማላጅ አድርገን መጥራት እንችላለን። 4. የሁላችን እናት ናት። ጌታ በመስቀል ላይ ለዮሐንስ እናት አድርጎ ሰጣት። ይህ ማለት የሁላችንም እናት ናት ማለት ነው። 5. ከፍጥረታት ሁሉ በላይ ናት። ከእግዚአብሔር በታች ሆና ከሁሉ በላይ ክብር አላት። ይህን ክብሯን ልናውቅና ልናከብር ይገባል። ቅዱስ ኤፍሬም ሶርያዊ እንዳለው፣ ድንግል ማርያምን የማያከብር ሰው የለም፣ እርሷን የሚያከብር ግን ከእግዚአብሔር ዘንድ ሞገስን ያገኛል። በተጨማሪም ቅዱስ ቄርሎስ እንዳስተማረው፣ ድንግል ማርያምን ቴዎቶኮስ፣ የእግዚአብሔር እናት ማለት የክርስትና እምነት ማጠቃለያ ነው። የሉቃስ ወንጌል እንደሚያስተምረን፣ እነሆ ከእንግዲህ ወዲህ ትውልድ ሁሉ ብፅዕት ይሉኛል። ሉቃስ 2:12 ጉዳይ። ይህ ትንቢት ዛሬም በእኛ በኩል እየተፈጸመ ነው። ድንግል ማርያም ሆይ፣ የእግዚአብሔር እናት፣ የመለኮት ሀገር፣ የነቢያት ድንግል፣ እኛም ልቦናችን አውጥቶ ውዳሴሽን ይናገራል። ስምሽን ለልጅ ልጅ እናስተላልፋለን። አሜን።